ነገሩንም ማካበድ አልፈልግም። አይደለም ማለት ተደርጋቸው ነገሮች አሉ ሲያወራው ብዬ ነው ማለት ሞር ያስከፋው እሱን እንጂ እኔን አይደለም። እኔ ደግሞ እኔ አንቺ ምንም ነገር መናገር አልፈልግም። አንቺ ለኔ ኮንሽልኝ አንፃር ያደረግሽልኝ ካለሽ አንፃር እኔ አንቺ ምንም ነገር የፈለኩት ወይኔ ነገር አለ የፈለግሽበት ይኸው ማርያምን ይኸው ቃል ገብቻለሁ። ሰምታችሁ ደግሞ ከፋታችሁ ለኔ ስትሉ ማለት ነው 60 ሺህ ያስገባት ፕሊስ እኔ እንድወጣ ከኢትዮጵያ እኔ ደግሞ ወጪ እንዳታሰጡኝ ስለወደዳችኋት ማለት ነው። ማርያምን በጣም ነው ደስ ያለኝ እና ስጦታ ይሰጣት የሚል ነገር አየሁኝም። ከዛ እኔም ደግሞ አሰብኩኝ የሆነ ነገር ባደርግላት ደስ ይለኛልና ብዬ አሰብኩና ነገር ነው። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ እንግዲህ በሁለተኛው ቻናል መጥቻለሁኝ። ሰብስክራይብ እያደረጋችሁ ቤተሰብ ይሁን። እንግዲህ ቤተሰብ በቅርቡ ማለት ነው ያኔ 100 ሺህ እንዳለ ሆኖ በቅርቡ 100 ሺህ መግባታችን አይቀርም። ግን ደግሞ እህቴን ያኔ ምርጥ 50 ሺህ እናስገባው። እኔ ብትበልጠኝም ብያለሁ ሁሌ ብትበልጠኝም ምን ችግር የለውም። ቅድሚያ ለታላቅ ነው። ግን ደግሞ እህቴን 50 ሺህ እኔን ደግሞ 100 ሺህ እንድፈነው ቤተሰብ እና ቤተሰብ ዛሬ በገራሚ ነገር ነው የመጣ ነው። በዛ ላይ ደግሞ ብቻዬንም አይደለሁም። የሆነ ነገር የሆነ አንድ ቦርሳ ጎሎኛል መሰለኛ ከጎኔ ማለት የሆነ ቅር ቦርሳ ረገጪ ደግሞ እየሰማሁሽ ነበር እኮ መኪናን ቆልፌ እስከመጣ እየሰማሁ ምን እያለች ይሆነች። ግን ፍጥነቴን አየካ መኪና ቆልፌ እስከምትመጣ እኔ አንተ ፈጣን በዚህ አንድ ላይ እንገባለን ብያት መኪና ቁሜ እስከመጣ ድረስ ቀድመሽኛል። ሁሌም አንድ እርምጃ ወደፊት ብዙ ጊዜ እኔ ቀድመሻለሁ። ዛሬ ግን አንቺ ቀድመሽን ተገኝተሻል። እንዴ ነው አንዳንዴ አለ አይደለ ለቅደም ነገር እኔ እኮ ላቅልልልኝ በዚህ ዛሬ ዞረን ነው የመጣ ነው። ዛሬ እንደዚህ ውብ ሆና አምሮብሽ የኔ የኮኮናት ጣዕም የኔ ስትሮበሪ ጣዕም እንዴት እንዳማረብሽ እስቲ ልሳምሽ። ቸኮላትነት የተቀየረ ነው እስቲ እዚህ ጋር ነገር በስ ካሜራማን እንደፍቀና ቤተሰቦቻችንንም እንዳናስቀናቸው እስቲ እነሱማ ሁሌ እንደሳምሻቸው ነው ዋት ዘመን ይጎፍነ እያልሻቸው አይደል ሁሌ እያልሻቸው። ስለዚህ ደበረ እንዳይደብር እና ቤተሰብ እንግዲህ ዛሬ የጠፋ ሰዋ የሆነት ግን በጣም ቆይተናል እንደዚህ አብረን ከመጣ። አዎ በጣም ቆይተ ነው። ምሽቱ እያጠረብን ነው፣ ሳንተኛ እየነጋ ነው። በጣም ከመነፋፈቃችን የተነሳ ትላንትና ዛሬም አብረን ነው ያልነውና ወርቆኖብን ስንዞር ያውነት እንደዚህ እንደምታዩን እንዳልመስላችሁ ስንዞር ስንሽከረከር ያው የሆነም አዲስ ነገር አለ። ቆይ አሳያችኋለሁኝ። ስንዞር ነው እያዋል ነው አይደል? በጣም እኔ አብረን በሆነበት ታይል እንደዚህ ናህልን አፍቃኛለች እስክል ድረስ በቃ አለ አይደል እስከ መለየት እስከመፈራ ድረስ ደርሻለሁ። እኔ ነው የመሩ መለየት እንደዚህ አለ አይደል መለየት ወደ ቤቷ ስትሄድ በቃ የሆነ አይነት ስሜት የመረበሽ ስሜት እየተሰማኝ ነውና የኔ ጣፋጭ የኔ ፍቅር የኔ ውድ በዚህ ሁለት ቀን ምን ተሰማሽ? ከኔ ጋር በጣም ብዙ ነገሮች አባክነናል። ያ ያባከነውን ጊዜ ደግሞ ከዚህ በኋላ ደስ በሚል ሁኔታ ደስ በሚያሰኝ ነገሮች እንቀጥላለን ብዬ ነው የማስበው። በቅርቡም ደግሞ ልዩ ሰርፕራይዝ አለ። ሰርፕራይዝ ይነገረን አይባልም። በዚህ ሰርፕራይዝ ነው። ሁሌ ምን ታቋል የኔ ባህሪ ምን እንደተቀለ ታቋለሽ። እኔ አሁን የሆነ ነገር አለሽ ተብሎ ግዴታ ምን ነገር አለበት። ለምን ጀመርከው ወይ? እሺ እነግርሻለሁ። አሁን ለአቅመ አዳም ደርሰሻል አይደል? አረ ለኔ ለአቅመ ሄዋን ለአቅመ አዳም ተሰጥተሻል ማለት መሰጠት ይችላል። አዳም እኮ አንተ አዎ እሺ ተሳስቻለሁ። ለአቅመ ሄዋን ደርሰሻል። እሺ እና ለአቅመ ሄዋን የደረሰች ሴት ደግሞ ማግባት አለባት። ቀነጭርኩኝ አረቸው እኔ እኮ መሰብሰብ አለብሽ፣ እኔም መሰብሰብ አለብኝ አይደል? ወጣትነታችንን ተጠቅመናል። አንቺም
ጥሩ እድሜ ላይ ያለሽ ማን የደረሰች ሴት ደግሞ ማግባት አለባት። እኔም ደግሞ እንድሰበሰብ ሌላ ሴት ማየት እስከማልችል ድረስ በፍቅርሽ ጠብ አድርገሽኛልና የሚገርመው ነገር አንቺን ለማስቀናት አንቺን የሆነ ነገር ለማድረግ ምንም ነገር ሞራሉም የለኝም። አሁን ባለውበት ካንቺ ጋር በጣም ደስተኛ ነኝ። ደስታችን ደግሞ እጥፍ ድርብ የሚያደርግ ነገር በቅርቡ ይኖረናል። ፕሮሚስ yes እንግዲህ ቤተሰብ ቃል ነው። ግን ዛሬ የመጣንበትን ዋና ነገር ማሳሳሽ እኔ ሁላ ረስቼው አለ አይደለ ቤተሰብ ካገኘው ለካ አግኝቻለሁ። ዛሬ ሙለናል ካገኘው ስለቆየው ምስጥ አደረገኝና ማለት ነው ብታወራው ላንዲ ዋና ፖይንታችንን ረሳ ነው አይደለ? ዛሬ ጊቫዌ ይዘን የመጣን እና ቻሌንጅ አላችሁ ትላል። ይሄ ቪዲዮ 50,000 ሰብስክራይብ እና 10,000 ላይክ ካገኘ ያልኩትን ፕሮሚስ ለሁላችሁ ቃል ገባል። እሺ እኔ ደግሞ በዚህ ቻሌንጅ ከተሰጠነ ያቀር እሺ 50,000 ብለህዋል አንተ። እሺ እኔ አንድ ልቀንስለት 40,000 ከሆነና ማለት ነው 8,000 ላይ ከገባ ከኢትዮጵያ ወጥቼ ማለት ነው ታዝናናኛለህ። እኔ ናው አንተ ለኔ ቻሌንጅ እየሰጠኝ ኧረ እባክሽ ለኔ ይመስለኛል 40,000 ከገባና ቤተሰብ ማርያምን ይወቃል። ምኑ ነው 40,000 ሰብስክራይብ 60,000 እሺ ለጨመረ ማርያምን 60,000 ከገባች እሺ 60,000 ከገባውና 9,000 ላይክ ካለው ማለት ነው ከኢትዮጵያ ውጪ አዝናናሻለሁ። ማርያምን ፕሮሚስ ይሄው ማርያምን በእፈለኩት ወይኔ ነገር አለ የፈለግሽበት ይሄው ማርያምን ይሄው ቃል ገብቻለሁ። ሰምታችኋል ደግሞ ከፋታችሁ ለኔ ስትሉ ማለት ነው 60,000 ያስገባት ፕሊስ። እኔ እንድወጣ ከኢትዮጵያ እኔ ደግሞ ወጪ እንዳታሰጡኝ። እኔ ግን እግዚአብሔር ይሁን የኔ ፍቅር ማርያም እግዚአብሔር ይርዳ። እስከዛ ማለት ነው አሁን ሮጠም ሎተሪ ቆርጠ ጠብቀኝ 1 ሚሊዮን እና ቤተሰብ ዛሬ ግን በቃ እሺ ቀልድ ነው። ከተገናኘን እንግዲህ ታቆናላችሁ ስንዛዛግ እናድርባቸዋለን ማለት ነው። እና ቤተሰብ ዛሬ መጣ ነው እህቴ የእውነት ለኔና ለሱ ፍቅር አለ አይደለ ዋናኞቹን ያሆነን እንዳለ ሁሉ በጣም ብዙ ነገር ከፍላልናለች እንዳንል በቃ ከመሰረቱ ብዙ ነገሮችን አድርገናልና ስጦታ ያስፈልጋታል፣ የሆነ ነገር ያስፈልጋታል። እህትሽማ ወይኔ እንዴት ደስ እንዳለኝ ስለወደዳችኋት ማለት ነው። ማርያምን በጣም ነው ደስ ያለኝ እና ስጦታ ይሰጣት የሚል ነገር አየሁኝም። ከዛ እኔም ደግሞ አሰብኩኝ የሆነ ነገር ባደርግላት ደስ ይለኛልና ብዬ ግን ያሰብኩት ሌላ ነገር ነው። በጋራ ነው ያሰብኩት እኔና በነገራችን ላይ ብቻዬን አይደለም ተንኮልም ሳቀድ ምናምን ነገር የለውበትም። ማርያምን አለ እኔ እኔ እሷ ላይ ተንኮል የመስራት አላማ የለኝም፣ ግን አንቺን ለመተባበር ነው። ለኔ ስትመጪ ሲስተሯ ስትመጪ እኔ ምንም አውቀው ነገር የለም። ለፍቅሬ ስለ የከፈልኩት መስዋዕትነት ነው። ይሄ ከመስመር ላይ ይታይልኝ። እሺ እና ያሰበችው ነገር አለ። አስመረና ያሰብኩት ምንድነው ቤተሰብ ስልኳ ተበላሽቶባታል አይ ቲንክ ነው። አንደኛ ስልክ ልሰጣት አሰብኩኝ ይሆናል አይደለ በባዶ እንዲሆን አልፈለኩም። በባዶ ደስ አይልም አልኩኝና ትንሽ ተንኮል አስቤ እቺ ነገር አዘጋጆች አሁን እንትናት ቻርጀር ናት ኦሬዲ። አስቡት እንዴት ነው ስልካችሁ ተበላሽቶ ምንድነው የሚባለው ስልኳ ተበላሽቶ ቻርጀር ይውላል ሰጣት ነው። ምን አይነት ሞራል ነው ግን እኔ የለውበት ነው የሚገርመኝ። እግዚአብሔር ይመስገንና ቤተሰብ ያው ደውዬ ጠርቻታለሁኝ። እንዴት ምን ሊሰማት ይችላል ማለት ስልኩ እንዳለ ሆኖ ነው ባለ አንተሽ ላይ እንደዚህ አይነት ክፋት ይሄ ክፋት ሳይሆን ጀስት ፈን ማንን ለማያያዝ ነው። ምንድነው ከዚህ በላይ ክፋት ምናምን ነገር የምትለኝ እንዴት ሞራሏ ላይ መጫወት ነው ባይዙ እንዴ ስልኳ ተበላሽቶ ቻርጀር መስጠት ኖርማል ነው እኮ ፍቅር ያገጥማል እኮ። ይሄው መጣች ግን ቤተሰብ ዋናው እንዳለ ሆኖ ይሄው አለ እዚህ ውስጥ ዋናው ስልኩ ልሽመጠጠኝ ነው ያባታ አብረን ገዝተነው እንዴ እዚህ ምን ያገባኝ የጋራ ስለሆነ እኔ ችግር የለብኝም። እና ቤተሰብ ያው እየመጣች ነው ያለችው። አሁን ምንም እንዳልተፈጠረ አድርገን ሰርፕራይዝ እናደርጋታለን። ያው እኔ ለውበት ካወቀችብን ካላወቀችብን እኔ አሙኝ ሆስፒታል ወሰድ ወፈርኩ ወፈርክ ስታገኙት ወዝወዛለ ነው ወኛለ እህቴ
እሺ ደግሞ ተገናኛችሁ አፉ በእኛ ጠፋብሽ አዲስ ምንድን ነው የሚባለው አዲስ ሙሉ ይዛኝ ያመናቅ አዲስ ፍቅር ሲያመናቅ ተመናቀርን በጋር ጠፋችሁብኝ ስትል ነው እንዴት ነሽ ምናችሁ ደካክማችኋል አዎ ዛሬ ማለት ነው ብዙ ቦታ ነው ያጦለወለች መኪና አለ ብላ በግራ ላይ ደም በመኪና ከዚህቺ እዚህቺ በመኪና ነው እየሄደች ያለች ምንድነው አፈራይንከኝ ነው መሪታይንከኝ የሚባል አፈራይንከኝ አፌ ቁርጥ ይበልሽኔት ዛሬ ማለት ነው ለአንድ ቁም ነገር ነው እህቴ የፈለኩሽ አንደኛ እኔ ምንም ከዚህ ሰውዬ ጋር ልጣጣም አልቻልኩኝም እህቴ በቃ በገባ በወጣው ቅጥር ፍቅሩ አስጨነቀኝ ምን ትያለሽ አሁን ለዚህ ግን ምን ትያለሽ የምር ምን ትያለሽ እኔ ግን እንደዚህ ባንቺ በኩል እንደዚህ ሆናል እንደዚህ ይፈጠራል ብዬ ምንም ነገር አይ ኖርማል ነው አንዳንዴ ግን መሆን የሌለበት አንቺ አውቀሽው ላይሆን ይችላል ይሄን ነገር አውቀሽው ልታደርጊውም ትችያለሽ ሳታቂም ሊሆን ይችላል ግን ስተት እየተደገመ ሲሄድ እውነት ይመስላል የሆነ አንዳንድ መንገዶች ተሳስተሻል መባል አለበት ሁሌ የሆነ ሰው ትክክል ነው ማለት አይደለም አንዳንዴ ሰው ይሳሳታል ነገር ግን ያ የተሳሳተሽው ነገር እኔን አስደብሮኛል መጫን አልፈልግም ነገሩንም ማካበድ አልፈልግም ችግር የለውም ነገራት ምራችሁ ነው ቢዚ እየቀለድን ነው አይ አይደለም ማለት ተደብቀሽ የምታደርጊያቸው ነገሮች አሉ እነዛን ነገሮች ደግሞ አይ የኔ ህይወት አሁን አንዴ በቃ መስመር ይዟል ብዬ ሳስብ ሌላ ነገር ደግሞ ኮሽታ እንዲፈጥርብኝ አልፈልግም አሁን ምሪ ነው እህቴ እንዴት መሰለሽ እሱ ያወራው ብዬ ነው ማለት ሞር ያስከፋው እሱን እንጂ እኔን አይደለም እኔ ደግሞ እኔ አንቺ ምንም ነገር መናገር አልፈልግም አንቺ ለኔ ኮንሽልኝ አንፃር ያደረግሽልኝ ካለሽው አንፃር እኔ አንቺ ምንም ነገር ማለት አልፈልግም እኮ አይደለም ስልክ ሲበላሽ ለኔ ለምንድን ነው ያነገርሽ ምን ማለት ነው ቢዚ ምን ማለት ነው እኔ ባዳ ነኝ ስልክ ሲበላሽ ለምን ለኔ አይነገረኝም ይልሽ ሁሉ ተደፋለ እንዴ ምን አይነቱ ነው አይ ስልክ ስለተበላሽ ያዘኛለሁ ምንድነው ሳላቅ ያደረኩት ነገር በጣም ነው የደነገጥኩት ወይኔ በነገራችን ላይ ዛሬ ባንቺ ቤት ነው ያለነውና ሰላም ባያቸው ቤተሰቦችሽን በዛ ላይ 10,000 ገብተሽም ቴንኪው አላልሻቸውም ግን የሆነ ነገር አለ ቤተሰብ ይውላችሁ ለዚህ ቃላት የለኝም በእውነት በጣም ነው የማመሰግነው ከናንተም ቀጥሎ እህቴንና ማርክን ሳላመሰግን ማለፍ አልፈልግም ሰራንልኝ አንድም እነሱ ናቸው የሚያበረ እስካሁን እየደነገጥኩ ነው ሰራውላት ይላል ደንግጫለሁ በጣም ደንግጫለሁና የብር ምን ሊለው ምን አጠፋው ሳላቅም በጣም ነው ክው ያልኩት የነበረው ማለት ይደብራል ማለት እውነቱን እኮ አውቀዋለሁ ምንም እንዳላረኩ አውቃለሁ ግን ለምን የሆነ ነገር ይሰማዋል ለምን ይመስለዋል ደግሞ ምን ተፈጠረ ምናምን ክው ነበር ያልኩት ይለስካውን አታጓጓት አይ ነው ደንግጣለች አታጓጓት እሺ እኔ አሁን አንድ ነገር አለኝ ማለት ልልሽ የምፈልገው የኔ እህት ግን እህት ለእህት እንደዚህ ሲተሳሰብ ሳይ በጣም ነው እኔ በጣም ነው የምወዳት በጣም ነው እሷ ናት የነገረችኝ ስልክሽ እንደተበላሸና ከዛ ግን ማለት ነው ያው በቅርቡ ይሰራል ኦኒ አራት ጌም አንጫችን ስኔክ ጌም እንዴት እንደሚነካ ታውቃላችሁ ሚኒስትሪ ደስ ሲል ቤት አይታችሁ ካያችሁ ቆይታችኋል እንደዚህ አይደል አየምር እኔ አንድ ሰርፕራይዝ ላንች አለ ማለት አለ አይደለ አይ ኖርማል ነው የሚስተካከል ምንም ማንነችንም እኮ እንደም ከባዶ ነው አይደለ ስልክ ያያዘን የመጣ ነው እና እኔ ዛሬ ምን አሰብኩኝ ከሱ ጋር ሆኜ ነው ያሰብኩት ማለት ነው በዚህ እኔም ብዙ ዋጋ ከፍዬበታለሁ በጣም ተንከራተናል ለፍተናል ያው ስልክሽ ይሰራልም የሆነ ነገር መፍትሄና መጣ አይንሽን ጨፍኝ መፍትሄና መጣለን ስሚኝ ከዛ ስሚኝ መፍትሄ ጨፍኝ አይንሽን መፍትሄና መጣለን ብዬ እስከዛ ግን ይሆናል አይደለ ትንሽ ሊያጽናናሽም ይችላል ሊያጠነክርሽም ይሆናል አይደለ እንደ ተስፋ ሊሆንልሽ ይችላል ከዛ ደግሞ አማበረቻቻ ከዛ ገንዘብ ሲኖር ምናምን ነገር ደግሞ እሺ ችግር የለውም እና ከፍ ያለ እንደው አይ ቆይ ከፍ ያለ ነገር እናደርግልሻለን እስከዛ ግን ቺትን ይጥይናት አይንሽን ግለጭ ሰርፕራይዝ አይፎን ሰተንሻል ከፍተሽ መጀመሪያ ለካሜራ ሳያቸው አንቺ ሳይሆን ከፍተሽ
አሳይ ነው ሙሉን ክፈቹና ይከፈት ሳታይ ወደዛ ሳይ ይከፈት ይከፈት ሰርፕራይዝ አለ ቻርጀር ዛሬ እነሱ መጫወቻ አለ ስልክ የለኝም በቃ ይኸውልሽ በዚህ ኬብሉን እኔ ነኝ የገዛሁት ቦክስ እሷ ናት የገዛችው ቻርጀር ነው በዚህ ሰክታው ነው የተቃጠለባትና ለዛ ነው ለምን ቻርጅ በጣም እየሰካሽ በመጠቀምሽ ምክንያት አይደለ ስልክሽ የተበላሸብሽ ለሌላ ጊዜ እና ትምህርት ይኖርሻል እናሰራለን እኮ ያንን ችግር የለም እናሰራለን ስጭንና ተመልሰዋል አሁን እየተጃጃሉ ነው ወደ ነበሩበት ተመልሰዋል እሺ አይ ማርያምን እንደዚህ ነው የምትሆኚው እኔ ማርያም ደስ ይልሻል ብዬ እኮ ነበር ያሰብኩት ታመሰግናለሽ ሳይሆን በቃ ፍቅርሽን ትገልጭልናለሽ ላንቺ ያለንን ነገር ታይዋለሽ ብዬ ነበር ያሰብኩት ደስ ብሎኝ የምሬን እኮ ነው አይደለም ደስ ብሎኛል የምር ደስ ብሎኛል እንኪሽ what ስቲክፈች የምራችሁ ከፈች ስቲክፈች እሺ የቀለዳችሁ ችግር የለውም ክፈች አይ ቀልድ አይደለም መሰለኝ ይሄ ነገር ላጨው ይከፈት አጥብጥም እንጂ ይከፈት ከዚህ በላይ ይገባሻል እኔንም አይ ምስጋና ያስፈልጋል በጣም ነው እንወድሽ ከዚህ በላይ ቀጣይ ደግሞ እናሻሽላለን እኔ ማለት ነው ላንቺ ያዘጋጀሁት ሌላ ታሪክ ውስጥ ስለሆነ መኪና ውስጥ ወስጄ ምሳጋ ብዝሻለሁ ለኔ ላደረገችልኝ ነገር ግን ይሄም ሲያንስ ነው ሁላችሁም ሰብስክራይብ አድርጓት ሰብስክራይብ እኮ ቤተሰባውን እንደ ትግል ይዘነዋል አለ አይደለ በተባባልነው አድርጓት ችግር የለውም እኔ ችግር የለብኝም አድርጓት እንሂድ አሁን ዝናብ መጥቷል ኃይለኛ ዝናብ ነው የመጣው ደስተኛ እንደሆንሽ ተስፋ አደርጋለሁ ጫማዬ ከዚህ ወደዚህ የሚለውን ተንሰራለሁ ከየት ከዚህ ወደዚህ ቢፎር ኤንድ አፍተር መኪና